ከዚህ በፊት በኤሊሚኔሽን እና በሰብስቲቱሽን ሜተድ ሶልቭ አድርጌው ነበረ። አሁን ደግሞ በማትሪክስ እስቲ ሶልቭ እናርጋት። እንዴት ኮኤፊሺየንቶቹን እንጽፋቸዋለን? 1 2 -2 -3 then x y is equal to 2 and -3 መጀመሪያ የምናደርጋለን የማትሪክሱን ዲተርሚናንት እናወጣለን። ከዜሮ የተለየ ቁጥር መሆን አለበት። -3 times 1 -3 minus 2 times -2 -4 አይደለም ፕላስ 4 ይሆናል ማለት ነው። ስንት ነው? አንድ ነው። ዘን ዲተርሚናንቱ አንድ ከሆነ አሁን ሶልቭ ማድረግ እንችላለን ማለት ነው። ኤክስን ስንፈልግ ኤክስ is equal to ዲተርሚናንት ኦፍ 2 -3 እናደርግና ይሄኛውን ሁለተኛው ኮለመን እንወስዳለን -2 -3 ኦቨር ዲተርሚናንት ኦፍ ዚስ ማትሪክስ ስንት ነው የመጣልን? አንድ ነው አይደል? ኦቨር 1 ነው ማለት ነው። ዘን ይሄንን አሁንም ዲተርሚናንቱን እንፈልጋለን -3 times 2 -6 ነው -3 times -2 6 ነው አይደል? ዘን ስለዚህ ስንት ኦቨር 1 -6 ስንት ነው? -12 ነው አይደል? ስለዚህ x is equal to -12 ነው ማለት ነው። ዋይን ስንፈልግ ደግሞ ምን እናደርጋለን? ዲተርሚናንት ኦፍ የመጀመሪያውን ኮለመን እንጽፋለን 1 2 ዘን ሁለተኛውን ኮለመን ደግሞ ይሄኛውን እንወስዳለን 2 -3 ዘን ኦቨር ዲተርሚናንት ኦፍ ዚስ ማትሪክስ ስንት ነው? አንድ ነው አይደለም? አንድ ዘን ኦቨር -3 times 1 -3 minus 2 times 2 4 ነው ኦቨር 1 ስንት ይሆናል? -7 አይደለም? ሶሉሽናችን ምን ይሆናል ማለት ነው? -12 and -7